ይሄ የምትመለከቱት የብረት ጎተራ በጎፋ ዞን ደንባ ጎፋ ወረዳ እየተሰራ የሚገኝ ነው። ለዚህም የብረት ጎተራ ስራ የፋኦ የሜታል ሺቱንና ሌሎችንም አስፈላጊ ቁሳቁሶችን ድጋፍ ያደረገ ሲሆን ይሄ አሁን የምታዩት ባለ 6 ኩንታል የብረት ጎተራ ሲሆን ስራው በጣም በንቃት እየተሰራ ይገኛል። አሁን እዚህ የምታዩት አርቴጃን ስራውን እየሰራ የሚገኝ ነው። እነኚህ እንግዲህ አርሶ አደሮች ናቸው ቀድሞ የከፈሉና መጨረሻ ላይ የብረት ጎተራውን የሚረከቡ ናቸው። የወረዳው እርሻ ዘርፍ ኃላፊ ስራውን በጣም በትጋት እየተከታተለ ይገኛል። የዞኑ የዚህ ፕሮጀክት ፎካልም ስራውን እየተከታተለ የሚገኝበት ሁኔታ አለ። እዚህም ብቻ አይደለም ተሰርቶ ወደዛም በሩቁ እንደምታዩት የወጡም አሉ እና ወደ 61 የሚጠጋ የብረት ጎተራ ነው አሁን እየተሰራ ያለው። ከዚህም ውጪ ተሰርቶ የተሰራጩ ጭምር ለአርሶ አደሮች ተሰርቶ የተሰራጩ ጭምር እንዳሉም ልናሳይ እንወዳለን። ስለተመለከታችሁ ከልብ እናመሰግናለን። ዳግማዊ ጉጃ የክልሉ የፋኦ የድህረ ምርት ፎካል ነኝ። አመሰግናለሁ። ብዙ አመት ሰርቻለሁ።